ቼልሲ ፔፕ ቻቫሪያን ለማስፈረም ሁለተኛ የዝውውር ጥያቄ ማቅረቡን ዘገባዎች አመለከቱ። ይህ ስፔናዊ የግራ ተከላካይ አዲሱ የብሉዞች አሰልጣኝ ዣቪ አሎንሶ ከዓለም ዋንጫ በኋላ በ51.7 ሚሊዮን ፓውንድ ወደ ሪያል ማድሪድ ያመራውን የማርክ ኩኩሬላን ክፍተት ለመሙላት እንደ አስገራሚ አማራጭ ይዞ ቀርቧል። የቼልሲ የቻቫሪያ ፍላጎት የመጣው ተጫዋቹ በላሊጋው ክለብ ራዮ ቫልካኖ ድንቅ የውድድር ዓመት ካሳለፈና ክለቡ ከክሪስታል ፓላስ ጋር ለሚያደርገው የኮንፈረንስ ሊግ ፍጻሜ እንዲደርስ ካገዘ በኋላ ነው። ክለቡ ቀደም ሲል ለተጫዋቹ አገልግሎት ያቀረበው የ9 ሚሊዮን ፓውንድ ጥያቄ ውድቅ የተደረገበት ሲሆን ፉትቦል 365 ይዞት የወጣው ዘገባ አሁን ቼልሲ በ15 ሚሊዮን ፓውንድ አካባቢ የሚገመት አዲስ የዝውውር ጥያቄ ማቅረቡን አስታውቋል። ቼልሲ በአሰልጣኝ ዣቪ አሎንሶ ስር ማርኮ ፓሌስትራን ከአትላንታ በ47 ሚሊዮን ፓውንድ በማስፈረም የቀኝ ተከላካይ መስመሩን አስቀድሞ ማጠናከሩ ይታወሳል። ጋጊፖ በዚህ ክረምት ሊቨርፑልን ለመልቀቅ ከወሰነ ቶትናም ተጫዋቹን ለማስፈረም ከማንቸስተር ዩናይትድ ጋር ሊፎካከር ይችላል። ሆላንዳዊ አጥቂ በአንፊልድ እስከ 2030 ድረስ የሚያቆይ ውል ያለው ቢሆንም የወጡ ዘገባዎች ግን በዚህ ክረምት ክለቡን ለቆ መሄድን ሊመርጥ እንደሚችል አመልክተዋል። ቤን ጃኮብስ በሰጠው አስተያየት መሰረት ጋጊፖ በ2023 መጀመሪያ ላይ ሊቨርፑልን ከመቀላቀሉ በፊት ማንቸስተር ዩናይትዶች ተጫዋቹን በጣም ይወዱት ስለነበረ መልቀቅ የሚፈልግ ከሆነ ዩናይትድ እሱን ወደ ቡድኑ ለማምጣት ሊንቀሳቀስ ይችላል። በሌላ በኩል ፋብሪዞ ሮማኖ እንደገለጸው ከሆነ ቶትናሞች ሁኔታውን በቅርበት እየተከታተሉት ይገኛሉ። ቼልሲ በዚህ ክረምት ወቅት ሊያደርገው ለሚችለው ዝውውር የአዳም ዋርተን ወኪሎች ጋር ግንኙነት አድርጓል። ኮት ኦፍሳይድ እንደዘገበው ከሆነ ብሉዞቹ የክሪስታል ፓላስን አማካይ ሆነ ሁኔታ በቅርበት እየተከታተሉ በመሆናቸው ውይይቶች አሁንም እንደቀጠሉ ናቸው። ሆኖም ይህ ዝውውር በቀላሉ ሊሳካ የሚችል እንዳልሆነ ይገመታል። ዋርተን በቶትናም በማንቸስተር ዩናይትድ እና ሊቨርፑል ጭምር ፍላጎት ያሳደረበት ቢሆንም ሶስቱም ክለቦች ክሪስታል ፓላስ ጠየቀውን ከፍተኛ የዝውውር ዋጋ እንዳስደነገጣቸው ተገልጿል። በተለይም ቶትናሞች ለሳንድሮ ቶናሊ እና ለማቴዎስ ፈርናንዴዝ በድምሩ 185 ሚሊዮን ፓውንድ ካወጡ በኋላ ተጫዋቹን ለማስፈረም የሚያደርጉት ጥረት አቀዝቅዘውታል። ክሪስታል ፓላስ ለዋርተን የለጠፈው ዋጋ ማንቸስተር ሲቲ ለኤሊዮት ኤንደርሰን ለኖቲንጋም ፎረስት ከከፈለው 116 ሚሊዮን ፓውንድ ጋር ተመሳሳይ እንደሆነ ይታመናል። ማንቸስተር ዩናይትድ ከአትላንታ ኤንደርሰን ላይ የነበረውን ፍላጎት ካቆመ በኋላ የወልቭሱን አማካይ ጃኦ ጎሜዝን ሊያስፈርም በሚችልበት ሁኔታ ላይ ግንኙነት ማድረጉ ተዘገበ። ግሎቦ እንደዘገበው ከሆነ ዩናይትድ ባለፈው የውድድር ዓመት ማጠናቀቂያ አካባቢ ወደ ጎሜዝ ቀርቦ የነበረ ቢሆንም የብራዚል ብሔራዊ ቡድን ተጫዋች ግን በ45 ሚሊዮን ዩሮ ወይም 38.3 ሚሊዮን ፓውንድ አካባቢ በሚገመት ዋጋ አትሌቲኮ ማድሪድን ለመቀላቀል አስቀድሞ ተስማምቶ ነበር። ሆኖም ግን የተጫዋቹ ውኪል ከሆነው ጆርጅ ሜንዴዝ ጋር በተያያዘ በተፈጠረ አለመግባባት ምክንያት አትሌቲኮ ከስምምነቱ ማፈግፈጉን ዘገባው ገልጿል። ማንቸስተር ዩናይትድ አሁን ላይ ፍላጎቱን በድጋሚ ሊያነሳሳ ቢችልም ሊደረግ ስለሚችለው ዝውውር አስቀድሞ ግንኙነት ካደረገው የፕሪሚየር ሊግ ተቀናቃኙ ሊቨርፑል በኩል ከፍተኛ ፉክክር ይጠብቀዋል። ቼልሲ የሜክሲኮውን አጥቂ ጁሊያን ኪውኖኔስን በ2026 የዓለም ዋንጫ ላይ ያሳየውን አስደናቂ ብቃት ተከትሎ እሱን ለማስፈረም ጥያቄ አቅርበዋል። ይህንን የዘገበው የሳውዲው አሻርቅ አል አውሳት የዜና አውታር ሲሆን የ29 ዓመቱ ተጫዋች ባለፈው የውድድር ዓመት ማጠናቀቂያ ላይ ከአልቃዲሲያ ጋር አዲስ ውል በቅርቡ መፈረሙን አስታውቋል። ኪውኖኔስ በኮውቲካ ስቴዲየም ሜክሲኮ ከደቡብ አፍሪካ ጋር ባደረገችው ጨዋታ የመክፈቻውን ግብ ካስቆጠረ በኋላ በዓለም ዋንጫ ላይ ግብ ያስቆጠረ የመጀመሪያው የሳውዲ ፕሮ ሊግ ተጫዋች መሆን ችሏል። በተጨማሪም ባለፈው የውድድር ዓመት ለአልቃዲሲያ 33 ግቦችን በማስቆጠር የሳውዲ ፕሮ ሊግ ከፍተኛ ግብ አስቆጣሪ ሆኖ ካጠናቀቀ በኋላ በዓለም ዋንጫ ላይ በቼክ ሪፐብሊክ፣ ኢኳዶር እና እንግሊዝ ላይ ግቦችን አስቆጥሯል። ዣቪ አሎንሶ ቼልሲ ኤድዋርዶ ካማቪንጋን እንዲያስፈርምለት ይፈልጋል። በስፔን ከወጡ ዘገባዎች መሰረት አሎንሶ ፈረንሳዩን አማካይ የቡድኑ ዋና አካል እንደሚያደርገው ተገልጿል። ኤል ናሲዮናል ወጣው ዘገባ አክሎ እንደገለጸው ሎስ ብላንካዎች ወይም ሪያል ማድሪዶች በ80 ሚሊዮን ዩሮ ወይም በ68 ሚሊዮን ፓውንድ አካባቢ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ፈቃደኛ ናቸው። ይሁን እንጂ የመጨረሻ ውሳኔ የተጫዋቹ ሊሆን ይችላል። ኦርሊያን ቹዋሜኒ ውሉን ማራዘሙን ተከትሎ ካማቪንጋ ክለቡን ለቆ እንዲወጣ ግፊት ሊደረግበት ይችላል። ማንቸስተር ዩናይትድ የክረምቱን የዝውውር እንቅስቃሴያቸውን ለማፋጠን በሚጥሩበት በዚህ ወቅት የአንድርስ ሳንቶስ እና የካርል ዳርሎ ዝውውሮችን ለማጠናቀቅ ተቃርበዋል። ስታንዳርድ ስፖርት እንደተረዳው ከሆነ ማንቸስተር ዩናይትድ ለሁለቱም ተጫዋቾች ገና ሙሉ ስምምነት ላይ ባይደርስም ሁለቱም ዝውውሮች በቅርቡ ይጠናቀቃሉ ተብሎ ይጠበቃል። በሳምንቱ መጀመሪያ እንደተዘገበው ዩናይትድ ለብራዚላዊ አማካይ ሳንቶስ 48 ሚሊዮን ፓውንድ በተጨማሪም ከተጫዋቹ ብቃት ጋር የተያያዘ 2 ሚሊዮን
ሚሊዮን ፓውንድ ተጨማሪ ክፍያ ለቼልሲ ለመክፈል ተስማምቷል። ጁኒየር ክሩፕ ቶትናምን መቀላቀል ይፈልጋል። ቲምቶክ እንደዘገበው ከሆነ የቦርንስማውዙ አጥቂ በፒኤስጂ ከሚገኙት አንጋፋ ኮከቦች ጀርባ ተቀያሪ ተጫዋች ከመሆን ይልቅ በመደበኛነት በአንደኛው ቡድን ውስጥ መሰለፍ ስለሚፈልግ ወደ ስፐርስ መዘዋወርን ከፓሪስ ሴንት ጀርመን አስበልጦ መርጧል። በዚህም ምክንያት ፒኤስጂ ትኩረቱን ወደ ባርሴሎናው አጥቂ ፌራን ቶሬስ ያዞረ ሲሆን ከተጫዋቹ ጋር በግል ጥቅሞች ላይ ስምምነት መድረሱና በክለቦች መካከል ያለው ድርድርን በጥሩ ሁኔታ እየገሰገሰ መሆኑ ተገልጿል። ክለቡ በዚህ ክረምት የአጥቂ መስመር አማራጮችን እንደገና ማዋቀሩን በቀጠለበት ወቅት በአሰልጣኝ ሮበርቶ ዴዘርቢ ዘንድ እንደ ቀዳሚ ኢላማ ለሚታየው ክሩፕ ቶትናሞች አሁን ላይ ተጫዋቹን ለማስፈረም የተሻለ አቋም ላይ እንዳሉ ያምናል። አርሰናል ከብሩኖ ግማሬሽ ጋር በግል ጥቅሞች ላይ ስምምነት ላይ መድረሱ ተነግሯል። ተደማጭነቱ ከፍተኛ የሆነው የኒውካስትል ካፒቴን በዚህ ክረምት በሚካኤል አርቴታ ዘንድ ዋነኛ የዝውውር ኢላማ ሲሆን ባለፈው ሳምንት መጨረሻ ብራዚል ኖርዌይ እጅ ተሸንፋ በዓለም ዋንጫ ከማጣሪያው የመጨረሻዎቹ 16 ደረጃ አስገራሚ በሆነ ሁኔታ መሰናበቷን ተከትሎ በክለቡ ያለው የወደፊት ቆይታ እጣ ፈንታ ምላሽ የሚያገኝ ይመስላል። አርሰናል ሊደረግ ስለሚችለው ዝውውር ከግማሬሽ ወኪሎች በኩል በርካታ አበረታች ምልክቶችን ያገኘ ሲሆን በዚህም ምክንያት መድፈኞቹ ፍላጎታቸውን ይፋዊ ለማድረግ ተዘጋጅተዋል። ይሁን እንጂ ኒውካስሎች በዚህ ደረጃ ላይ ተጫዋቹ እንደ ሳንድሮ ቶናሊ እና አንቶኒ ጎርደን ያሉትን ተጫዋቾች ፈለግ ተከትሎ ከቅዱስ ጄምስ ፓርክ ሴንት ጄምስ ፓርክ እንደማይወጣ አሁንም አቋማቸውን አጥብቀው ይዘዋል። የፈረንሳዩ ሊኪፕ የዜና አውታር እንደዘገበው ከሆነ ግማሬሽ አሁን ላይ ከአርሰናል ጋር እስከ 2031 ድረስ ለሚያቆየው 5 ዓመት ውል ስምምነት ላይ ደርሷል። ፔድሮ ፖሮ አዲስ የቶትናም ውል ስለመፈረሙ ለስፔን መገናኛ ብዙሃን የተናገረው ይህን ይመስላል። በውል ማራዘሚያ በጣም ደስተኛ ነኝ፣ ምክንያቱም ይህ በፈረንሳይ እግር ኳስ ሕይወቴ ውስጥ በጣም አስፈላጊ በሆነ ወቅት ላይ የመጣ ነው። በክለቡ በኩል ሙሉ ድጋፍ እንዳገኘው ተሰምቶኛል። ይህም ስለነሱ ብዙ ነገር ይናገራል። ሰዓቱ ያዘጋጀነው አጫጭር የስፖርት መረጃዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። ሰላም።